በመልካም ወጣት 2017 መንፈሳዊ ውጊያ ዛሬ ከሰዓት ስለ መንፈሳዊ ጦርነት ስለ መንፈሳዊ ውጊያ እንማራለን። ምናልባት እስካሁን ድረስ ይሄ ስለ አካል ዓለም ጦርነት ምናምን ሰምታችሁ ሊሆን ይችላል። ትላንትናና ዛሬ ማለዳ ስንጸልይ ካያችሁ በአጋንንት እስራት ውስጥ ሆነው የሚቸገሩ ሰይጣን ህይወታቸውን የሚያመሰቃቅልባቸው በተለያየ ተጽዕኖ ውስጥ ያሉ ብዙ ወንዶችና ሴቶችን ታያላችሁ። ዛሬ መንፈሳዊ ውጊያን ከተረዳችሁ ግን በሚቀጥለው ዘመናችሁ በአሸናፊነትና በድል ትኖራላችሁ ብዬ አምናለሁ። መንፈሳዊ ውጊያን ለመረዳት በመጀመሪያ መንፈሳዊ ዓለም መኖሩን ከማመን መጀመር አለባችሁ። እንደዚሁም ደግሞ መንፈሳዊ ጦርነት የሚባል እንዳለ ማወቅ አለባችሁ። አንድ ሀገር ከሌላ ሀገር፣ አንድ ህዝብ ከሌላ ህዝብ ጋር ብቻ ሳይሆን ያለው መንፈሳዊ ጦርነት የሚባል አለ። መንፈሳዊ ውጊያ የሚባል አለ። ይሄ መንፈሳዊ ውጊያ፣ ይሄ መንፈሳዊ ጦርነት ምናልባት የኢትዮጵያና የኤርትራ፣ ምናልባት የኢራንና የእስራኤል፣ ምናልባት የሩሲያና የዩክሬን